አቡነ ሺኖዳ ሳልሳዊ እንዲህ አሉ። ማንም ቢሰድብህ ስለ መሰደብህ ሳይሆን ስለ ሰደበ ሰው አስብ። ያ ሰው ወንድምህ ነው። በፍቅር የተሞላ መንፈሳዊ ሰው እንደመሆንህ መጠን አንተን በመስደብ ኃጢአት ላደረገው ወንድምህ ምን ልታደርግለት እንደምትችል ታስብ ዘንድ ይገባሃል። በእርግጥ አንተን የተሳደበበት ስድብ ድህነቱ መግቢያ ላይ ቆሞ ይከለክለውና በዚሁ ሳቢያ ውድ ነፍሱ ወደ ሲኦል ትወርድ ዘንድ አትሻም። በመሆኑም ያንን ኃጢአት ኮትሮ እንዳይከታው ይልቁንም ይቅር እንዲለው እግዚአብሔርን ትጠይቅለታለህ። ከዚህ በተጨማሪም እግዚአብሔር አምላክ እንዲህ ካለው ኃጢአት እንዲያወጣውና ዳግመኛ አንተንም ሆነ ሌሎችን በመስደብ እንዳይበድል ልትጸልይለት ይገባል። በረከታቸው ይደረብን። የማቴዎስ ወንጌል ምዕራፍ 12 እንዲህ ይላል፣ እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሣ ትጸድቃለህና ከቃልህም የተነሣ ትኰነናለህና። በእውነት ወዳጆች ከዚህ ጽሑፍ የምንማሩ ትምህርት በጣም ጥልቅ ነው። አብዛኞቻችን በተሰደበን ጊዜ መልሰን ለመስደብ ወይም ደግሞ ያንን ሰው ለማጥቃት ጥረት እናደርጋለን እንጂ እንደዚህ አይነት ጥልቅ የሆነ የትሕትና ሐሳብ ያለን አይመስለኝም። ስለዚህ ቸሩ መድኃኔዓለም በጎ ልቦና እንዲስልብን የትሕትና መንፈስ እንዲያላብሰን ቅዱስ ፈቃድ ይሆንልን። መልካም ቆይታ ይሆንላችሁ። ሁሉን በሚችል በአምላክ ጥላ በዕረፍቱ ስር አርፈናልና ሰላምና ፍቅር ሕይወት በሚሰጥ ወደ ጌታችን እንዲደንሩ በብርሃኑ ተመላለሱ ተመላለሱ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ